ቤቲ ያታናጅ ቆንጆ አንዳንዴ እንደዛ ሰው ካልገባው ጮሃለሁ። ሊቀዱኝ ስለሚችሉ እፈራለሁ። ከመጀመሪያው ጀምሬ እኮ ቤትዬ ከመጀመሪያው ጀምሮ እኮ ተውለዋለሁ። እኔ የእሱ ጥሩነት ገብቶኛ አያውቅም። አመሰግናለሁ ብዬ አላውቅም። ተው ነው የምለው። ተው ጥጉን አትናገር፣ ነገ አለ። ተው አትፈትነኝ፣ ተው እያልኩት እኮ ነው። ካፏ ክፉ ይውጣል። ይሞክረኛል። እኔ ግን ገብቶኛል። አንዳንዴ እንዴት ልበላችሁ፣ ወንድና ሴት ስትሆኑ ማለት ነው የሚፈልጉት ነገር አለ። የሚፈልጉት ስላችሁ ስለ ፍቅር ምናምን አይደለም። እዚህ ቦታ መቀመጥ አለብሽ ብለው ኦልሬዲ እንትን አሳመኑታል ራሳቸውን። ኦኬ እና ወደዛ መጣ። መቼ ነው የመጣው? እንትና ከመጣ በኋላ ራቦንትስ ነው እሱ ከመጣ በኋላ የሆነ ነገር ከተናገርኩ በኋላ ቤትዬ ታስታውሻለሽ አለ እሱ ከመጣ በኋላ ነው አዚት እኮ ፍቅር ያዛት ከቲክቶክ ላይ ምናምን ሲባል ማን ነው አለ መጀመሪያ። ኧረ እኔ ስሙን አላስታውስም አልኩኝ። ግን እኮ ፍቅር አለም እንደ ቀልድ ነው ያወራሁትኝ እዚህ ጋር የሆነ ሰው ታስታውሳለኝ በሚል ነው። ከዛ በኋላ ነው በነጋታው ብልጭ ብሎ አንቺም እኮ አልሽ እዚህ ጋር የሆነ ነገር ተሰማኝ አልሽ። እኔም ገብቶኛል አልኩኝ። ሰውዬው አለ እዚህ ጋር ገዝተል ከዛ በሶስተኛው ቀን መጥቶ ማለት ነው አይበቃሽም ግን ይሄ እስከ መቼ ማለት ጀምሮ እስከ ጥግ እኮ አይወራም። እስከ ጥግ አይወራም። አንተ እኮ ነው ያቦጣቦጥከው ነገሩን የቀየርከው። የግራ ነው ወደ ቀኝ፣ ቀኙን ወደ ግራ ያደረከው እኮ አንተ ነህ። እሱ ግን ምንም ነገር ውስጥ የለበትም። አያወራም ሲጀመር ቁጭ ነው የሚለው። አንተ አታውቅም ምንም ነገር። እኛ ነን ያወራነው፣ እንደ ሴት አወራነው። ከዛ ነው ይኸውልህ ከቤትዬ ራሱ አላወራሁም ስለአንተ። እንደገባ ግን ገብቶኛል። አውርተናል፣ ስለሱ አላወራንም። ኢቨን ስለ አዲስ አውርተናል፣ በስልክ አላወራንም። ስለ ራሳችን ያወራነው ታስታውሻለሽ አለ። ስለማንም አላወራንም፣ ስለ ራሳችን ያወራነው። እኔ በስልክ ራሱ ቆይ ግን ብያለሁ። በሱሱ እናወራ ግን አናማቸውም ነው ያልኩሽ። እና አንቺ ደግሞ አልሽ የሆነ ነገር እፈራለሁ። ለምን መሰላችሁ? እኔ ማማት ደብሮኝ ነው ወይ እና አይደለም መጣላት የሚባል ነገር አለ። ስለዚህ እኔ ሰውን እፈራለሁ። ኤኒዌይስ እሱ ከዛ በኋላ ነው የተኮሳተረብኝ። ያኔ ነው እኔም እንደዚህ አልኩኝ። የሆነ ነገር ሜሴጅ ሰጥቼዋለሁ ማለት ነው ምናምን አልኩኝ እና ልመልሰው ሞከርኩ። ከዛ በኋላ እንትን ነው የሆነብኝ፣ ጠያቂ ነው የሆነብኝ። አንድ አይነት ተከፍቶ ነው እኮ ማውራችሁ። ኦፍኮርስ ተኝቻለሁ፣ ግን የሚያስተኛ ነገር አለ። በህልሜም ነው የምትመጡት እኮ። ግን ደስ የሚለው በህልሜ ማለት ነው ታፕ አልልም። አስቤድ በህልሜ ታፕ ትሪፕል አልልም። Miau no? Bara entry null tre tröta vara klocka 1 jag kommer garanterat det är bara cirka 20 minuter Murak jag kranglar nej klocka 1 okej promise klocka 1 ማለት አንድ ሰዓት እወጣለሁ ወጪ ነው ናይ ክለብ አንድ ሰዓት አንድ ሲል እወጣለሁ። አንድ ሲል ሰዓት አንድ ሲል እወጣለሁ። ይኸው ክሎክ አንድ ሲል አረች ሲተኮስ ማለት ባላገሩ እንጫወት ጌም እንጫወት
በል ደግሞ ከተጫወትን በኋላ በህልሜ ታብ እያልኩ ምናምን አንድ ፍላወር ሊመጣብኝ ቤታዬ እንዴት ነሽ እህትዬ? ኧረ ሲስተር አጠፍተሻል። በሰላም ነው? አይኔ ጠፍቻለሁ አይደል? ትንሽ ተወዛገብኩ እኮ አሁን ተወዛገብኩኝ። ለዚህ ነው ዝም ያልኩት። ተወዛገቢብኝ። ሃፒ ኒው ይርም አላልኩ። አዚትዬ የኔ ውድ ማንንም እንዳሰሚ ሁለት ጊዜ ነው ሶስተኛ ከመጣ ማንንም እንዳሰሚ። ኧረ ጆሮ የለም እኮ ጆሮ የለም። ጆሮሽን ቁረጪ በቃ እንዴ እንዳንቺ የለም እኮ ኤኮነ ፕሮሚስ በቃ ክሎኬት ይኸውላችሁ ብረሳው ራሱ ዲን በሉልኝ። አለበለዛ እንደገና ቃልን ሰው አንቺ ሮክ ተቀምጥሽ ማለት ተቀፈለሽ ነው። ከ10 ደቂቃ በኋላ ነው አይደል? እኛ ጋር አሁን 1:40 ነው። 20 ደቂቃ እኛ ጋር እንደዛ 20 ደቂቃ ከ20 ደቂቃ በኋላ መውጣት አለብን። አሁንማ ገብቶብኛል። ገብቶኝ ብቻ አይደለም ገብቶብኛል። ከዚህ በኋላ ብትቀርጹ ራሱ ፈገግ ብዬ ነው እንጂ ችርስ ማንንም እንዳሰሚ አሁን ይኸውላችሁ ይዝበት ይሄን ፒፕል በእናንተ እየጨመሩ ነው። ፎሎወሮች ምን እንደማደርጋቸው አላውቅም፣ ግን እየጨመሩ ነው። ምን ላድርጋቸው? ከዛ በኋላ ሲተቀጠቁ በቃ ሸልሚያቸው። አንድ ነገር አይላቪ ነው የምላቸው። እንግዲህ አገስ እንደዛ ነው አይደል? አይላቪ ፋሚሊ ናቸው እነሱ። ፋሚሊ ነው የምላቸው። አንዳንዷ ደግሞ ፎቶ ላይ ሪፖስት ያደረገችው ማለት ናት። ፎሎ ማረጋት ናት። እስቲል አንፎሎ አላረኳቸው። እኔ ምንም አንፎሎ አላረኳቸው። አይቼ ውልጥ አላልኩት። ወንድም ኮንሰክሬት ማድረገው ማለት ነው። አምራለሁ አላምርም ወይ ፊልሙ ላይ እንዲህ በየማየው ፊት የእንድ ላይ ነው ማየት ያለብን። ቃጅልን ታውቂያታለሽ? አንፎሎ አላረኳቸው። ዚቲ ፍላይ እንዳንቺ ታራዳ ቢበዛ እኮ ሁሉም ቲክቶከር ነበር የሚሆነው። እናቴ ተሰርቶ እኮ አዚቲ አፍሮ እኮ ነው እንዳንቺ መሆን ይፈልጋሉ ቺኮቹ። በተለይ ኢትዮጵያ ያሉ ቺኮች አሁን የሚሳደቡት እና አውቃለሁ። እዛ ጋር ትጠመጠማለች፣ እዚህ ጋር የሆነ ነገር ታደርጋለች። አውቃለሁ። ዝም በያቸው። እንዳንቺ መሆን ነው የሚፈልጉት ሲያድጉ። እንዳንቅሽ ሲያድጉ እንዳንቺ መሆን ነው የሚፈልጉት እኮ። አሁን ሼም ይዟቸው እኮ ነው። እናስነ ሼም አይደለም የያዛቸው፣ ሼም አይደለም ፍቅር ይዟቸው። እሱም አይደለም ነውረኛ አይደለም እንደያዛቸው። ግን ይኸውላችሁ የእኛ ካልቸራችን አስቸጋሪ ነው። እኔ እኮ እንደዚህ የወጣሁት ሰው አያውቀኝም ብዬ ነው። እስፔሻሊ በምኖርበት አካባቢ ዘመድ እኮ አለኝ። የሆነ ቪዲዮ ላይ ራሴን ስሰማት ማለት ነው። አሁን አልሰከርኩም። ኦኬ ስሰክር ግን ኢቭን ላይክ ፒፕል ዱቅ ብሎ የሚሰማኝ እንዲህ ነው የማወራው አልኩኝ እኮ ፊልሙ ናቸው። እንዴት ነው የሚገባቸው? ምን ብለው ነው ቁጭ ያሉት? ምን እያዩ ነው? ምን እየሰሙ ነው? እንደዛ እኮ ነው የማወራው። ምን እየሰማችሁ ነው? ምን እየሰማችሁ ነው? ደግሞ ተመልሼ እመጣለሁ። ለነጋታው ደስ ይሙድ። መጀመሪያ ስመጣ ቆንጆ ነው፣ ግን እዛው ይሄ ፒፕል ማለት ነው ከመሳደብና ከመናገር ውጭ አይሆንም። ግን
እኔ ራሴን ስሰማት ማለት ነው ዋ የመጀመሪያው ደህና ነበረ፣ ግን ብዙ ደህና አይደለም። እንደውም አስደንግጦኛል። መጀመሪያ ደህና ነገር ስራ የነበርኩት እኮ ደግሞ እንደው ገብቼ ራሱ ጠጣጣ አድርጌ ቡግቡግ አልችልበትም እና አየኋት እና ሽት ማለት ከዛ ከመጀመሪያ እስከ መጨረሻ ስንት ጊዜ 20 ጊዜ ነው ያየሁት በትንሹ እየደጋገሙ ሰዓት እና ብቻ ዋይ እንደዚህም ብያለሁ እንደዚህም ብያለሁ ይሄ እኮ ለእሱ አይመጥነውም ወየው ምናምን ማለት ጀመርኩኝ። ከዛ ደግሞ ኮመንት ገባው አስዌር የሳኩት ሳቅ ኧረ ታለንታችሁ ኮመንት የምታደርጉት ታለንታችሁ ስልኩን የሰበረው እኮ ስንቱ ነው? ስልኩን እኔ በአካል ሰብሬዋለሁ። በዛ ቀን እኔ በአካል ሰብሬዋለሁ እና ጅሪት ግን በእንትን በኢሞጂ ስልክ በኢሞጂ አላለች። በሳቅ ገደልሽ። እኔ በአካል ትልቋን ስልኬን ምናምን የሚወዳት ብላትን እነሱ ፌኳን ማለት ነው። ወይኔ ስልኬ ስልኳ ግን ምን አጠፋት? ስልኳ ምን አጠፋት? ዝም ብላችሁ እኮ አላርም አድርጋችሁ ብትተኙ እኮ ስልኳ ምንም አላረገችም። ምስኪን እኮ ናት። እግዚአብሔር እና ስሚኝ አዚቲ ስትሰክሪ ምን አይነት ዳንስ ነው የሚመችሽ? ኧረ ወይ መደነስ ከሀ ወደ ቢ ከኤ ወደ ቢ ከሀ ብሎ ከሀ ወደ ፐ ራሱ ግራ ነው የሚገባው። ይፋጠን አለብኝ መሮጥ አለብኝ። ቀስ ካላችሁ አደገኛ ነው። ሽንት ቤት ካመረኝ ማለት ነው። አይ ቀስ ካላችሁ እንትን ነው ብዥ ይላል እና ይዝሉና መቀመጫ ግን ሸል ካላችሁ ያው እኔ ሸል ብሎኝ አያውቅም። ሸል ካላችሁ ያው ወገባችሁ አያዚቲ ግን ይሄ የመሰለ አይን እኮ እግዚአብሔር ዝም ብለሽ ዳዝ ብያየሽበት እኮ ነው። ለአጌስ ለዛ ነው የሰጠኝ። እንደዚህ በጎሪጥ ያቸው ኧረ አንተ ወሬ ቀይር። ኧረ ቀይር ያለው በጎሪጥ ያቸው ክሎከኤት ትረትምኑት ክሎከኤት እስቲ አዚቲ በዚህ አሁን በዚህ በሾፍ አይን 2026 መንግስት ይቀየራል አይቀየርም? እስቲ በዚህ አይነት ሾፍ ያርግልን። የማ መንግስት? የኢትዮጵያ። እኔ ምን አገባኝ? አለቅ ምንም አለቅም። ይገልበጥ ጀግና አለ ካለ አይደለም መገልበጥ አለበት። እስቲ ሾፍ ወደፊት ይቀየራል አይቀየርም? ኧረ ጭዌ ቀይር ብራዘር እኮ እኔ ለመቀየር ብዬሽ እኮ ነው። ሌላው ከተትካል ይኸውልህ እኛ ጋር መጥቶ እኮ ነው እንትን አጓርዶ የተሸለመው። እኛ ጋር መጥቶ ነው አጓርዶ የተሸለመው። የሌለ ነገር እኮ ነው አንስታ ያወራህ። ሁዋማይ ይቀየር አይቀየርም ነው። እኔ ቁስሉም አይገባኝም፣ ደስታቸውም አይገባኝም። ከሩቆኝም ማየው ነገር አለ። አገሩ መንግስት አለ መለወጥ ያለበት። ይቀየራል፣ መንግስት ይቀየራል። ህዝቡ ጭንቅላቱ ነው። መንግስትም ይቀየራል። መንግስት አንድ ነው። ይቀየራል እኮ መንግስት እንዳለ ወይ ነገ የሚመጣውን ታውቀዋለህ? እንዴት ታውቀዋለህ? ነገ የሚመጣውን ከሱ ይሻላል። ሁኖስ ኖባዲ ነው። ሁኖስ ሜቢ ወርዝ ይሆናል። በእነንትና ምን አሉ መሰለህ? በእነንትና እንትኑ ምናምን በእነንትና ትራሱ ምላሱ ነው ምናምን የሚባል ነገር አለ። ዩ ኔቨር ነው ማን እንደሚመጣ አታውቅም። ትክክል አይደለም። የአፍሪካ ያስቸግራል። ስንት መንግስት አይተሻል? በዘመን እንኳን የአፍሪካ እዚህም እኮ በሲስተም አድርጎ ነው። ስንት መንግስት አይተሻል? ሲስተም ያስፈልጋል። አዳምጪ
አዳምጪ። ከሌ ሳይሆን ሲስተም ጉድ ሲስተም ያስፈልጋል። ስንት መንግስት አይተሻል አንቺ ባንቺ ህይወት ዘመን? የመንግስቱ ነኝ ኃይለማርያም የተወለድሽበት ነው? አቤት አሁን እንትናን አለየሁትም። ንጉሱ ማን ነበር ስማቸው? ኃይለ ሥላሴ። እሳቸውን አላየሁም። መንግስቱ እኮ ከቤት ሲወጣ ምናምን ነገር አይቼዋለሁ። ከቤት ሲወጣ የሆነ የሚያስቅ ነገር ደግሞ ተናግሯል። አወጣጣቸውም ማለት ነው። አንቱ ልበለው አንተ ልበለው? አንተ በይ አንተ ልበለው ግን አንተ ኮሎኔል ነው ጀነራል ነው። መንግስትና እኮ ተዋናይ አንተ መንግስቱ ኃይለማርያም። እኔ ሞር የማውቀው መንግስቱ ኃይለማርያም ነው። መንግስቱ ኃይለማርያም ነው የምናውቀው። ቴንክ ዩ መንግስትና ተዋናይ አንተ ነው የሚባለው። ሰምተሻል? መንግስትና ተዋናይ አንተ ነው የሚባለው። ቄስ ሲሆኑ ግን 18 ቢሆን እድሜያቸው አንቱ ይባላሉ። ቄስማ ጀነራል መንግስቱ ኃይለማርያም ቄስማ እንትን ነው እኮ ባህላችን። ቄስ አንቱ ነው የሚባለው አልኩህ እኮ 18 ቢሆን እድሜያቸው አንቱ ነው የሚባሉ። ኦኬ ኤኒዌይስ doesn't matter። ቦግ አደረገው ሙዚቃውን። የት አባቴ ልግባ? እንትን ቀንስ በይዋ ታዲያ ምን አባቱ እንዴ ታሪክ ለፋት ነው። ከዚህ በኋላ የምትሰሙኝ አይመስለኝም ብለው ይኸውላችሁ ስክሮል አፕ እያደረኩኝ የሆነ ቦታ አልገኝም። ኮንሰርት ላይ መስለው ስክሮል አፕ እያደረኩኝ ከዛ የሆነ ቦታ ሊደረስኩኝ ማመሰላችሁ የሚያወራው ማን መሰላችሁ የሚያወራው? መንግስቱ ኃይለማርያም። እኔ የማስታውሰው ነገር አለ። መንግስቱ ኃይለማርያም ከኢትዮጵያ ታሪኩን ሊጨርስላችሁ አለፈተኝ። በቃ አዚቲ ረፊያ ተይ ተረጋጋ። ታውራ ምንድን ነው እንትን አለ እንዴ? እኔ እኮ ቦነስ ስጠኝ አላልኩም። አታቋርጣት፣ ታውራበት። እሷ ራሷ ልታወራ ነው ደግሞ ለመተኛ ደራለሁ። አውሬ አንቺ እኔ የማስታውሰው አንዴ ቡጥቡጥ ነበር። ኦኬ ሰው ሁሉ ፈርቷል። መንግስቱ ኃይለማርያም ሲወጡ ደግሞ ማለት እንትን አድርጎ ነበር፣ ስብሰባ አድርጎ ነበር። ቄሶችም አሉ፣ ሌሎችም አሉ። ብዙዎቹ እኔ እኮ ልጅ ነበር የማስታውሰው ግን ማስታውሰው አንድ ቄስ ቆሙና ማለት ነው እንደማስበው ክቡር ጀነራል መንግስቱ ምትክድን አይመስለንም አይነት ነገር ነው። ኮሎኔል መንግስቱ ምትሸሽ አይመስለኝም ማለት እሳቸው ደግሞ ቋንቋው ይቀራሉ ብሎ ያሏቸው። ግን ኮሎኔል መንግስቱ ኦልሬዲ ፕላን አለው እንደሚሸሽ ያውቃል። ፕላን አድርጓል እኮ ኦልሬዲ ፕላኑ እኮ የተጨረሰ ነው አሉ። ኦኬ እሱን አስታውሳለሁ። ሌላውን ነው የሚነግሯችሁ ባክግራውንድ። ለካ እሳቸው ልጆቻቸው እዚያ ሀገር የነበሩ ደግሞ ሌላ መንግስቱ መንግስቱ አንድ እሱ ለማውቀው ሌላ መንግስቱ የሚባል ስም አይቻለቅም። አረ ዘሰከንድ ምናምን እሱም መንግስቱ ነው ስሙ። ኦኬ እና ከመንግስቱና መንግስቱ አብረው አወሩ። እኔ ልወጣ ነው እና አብረኝ ነው ያለው። እና አብሬ አልሄድም አለው። አብሬ አልሄድም ግን አላቃጠርም ማለት ነው። ኦኬ አላቅም የሰማሁት ነው። እኔ ጋር የተቀረጸው ግን ማስታውሰው ትልቅ ዜና አለ ተብሎ ሁላችንም ተቀምጠን በቴሌቪዥን ያለውን ነው ማስታውሰው። which is እኛ ቄሱ ቆመው ጠላት እየቀረበ ነው አትሄድም አንድ ጥይትና አንድ ሰው ብሏል። አንድ ጥይትና አንድ ሰው እስክትቀር ብሏል። እና እንደዚህ ያልከውን እንጠብቃለን ተባለ። ግን እሱ እቅድ አድርጓል ኦልሬዲ። እና ፓይለቱን አሁን የሚናገረው ምን አለ? ተነሱ ተባልን አለ። እንትን ነው የምንሄደው፣ ወደ ኤርትራ ነው የምንሄደው።
ምናምን ለማድረግ ከዛ ነዳጁን ግን ይሄን ያህል ሙሉ አረ ይሄን ያህል ያስፈልጋል ዝም ብላችሁ ሙሉ ተባለ ሙላ ቪአይፒ ካሜሩ ተባለ ኦኬ እንግዲህ አጌስ መንግስቱና መንግስቱ ቻው ቻው ተባባሉ ሚስታቸው ያን ያልተከተለች አንድ ስል ደግሞ አለ እኔ ላይ ሳምሶናይት የሚመስል ነገር በአውሮፕላን ላይ እንደ ፈረስ ቁጭ ብሎ ማለት ነው በዚህና በዚህ ጋር የብር ነው የሚባለው አይቄስ እና እንትን መጡ ኬንያ መጡ መጀመሪያ ከዛ ኬንያ መጥተው አምባሳደር ደግሞ ሌላ ቦታ ነበረ መንግስቱ የሚመጣና አልተባሉ መጥቷል ሲባል ደነገጡና ደውለው ማንዶ አዲስ አበባ እንዴ ይመጣሉ ተዘጋጅ ምናምን አትሉኝም እንዴ ምናምን ሲላቸው አይ መጥቷል ኦኬ ከዛ ተገናኙ አወሩ እና መንግስቱ እንግዲህ ሀሳቡ ዚምባብዌ ነው የገባው ወደዛ ነበር ሀሳቡ እቺ እንትና ጀስት ሾርት እነዛ ደግሞ ማፕ ምናምን አልነበራቸውም አፍሪካን በመናፈት አውቃለህ ተብለን የነዳሉ ነው ያሉት እንግዲህ ምነው መጀመሪያማ ኬንያ ነው እኮ የገባው ኬንያ ቆይቷል እኮ አልኩ ኬንያ ገባ ግን ስንበር አሉ ኤርትራ ምንበር መስሎን ካርታ ምናምን አላዘጋጀንም አይ የምትበሩት ወደ ኬንያ ነው ናይሮቢ በረሩ ሲባሉ ካርታ የለንም ሲባል አፍሪካን በመዳፋችሁ ነው የምታውቁት ተባልን ያሉት እንግዲህ እና እንደዛ ብለን በረር እንዳባባላቸው ነው ከዛ እዛ ከመጣን በኋላ ጉደኛ የሆንሽ ልጅ ነሽ ታውቃለች ታሪኩ አምስት ደቂቃ ነው የቀረኝ ምን አሉ መሰለሽ መጨረሻ ላይ ከዛ ያኛው ከነበረበት ስብሰባ ምናምን መጥቶ ጋሽ መንግስቱ ምናምን ከዛ ደግሞ ጣቢያ ላይ እንትን ላይ ኢቲቪ ላይ መንግስቱ ኃይለማርያም ከስልጣቸው ወርደዋል ምናምን የሚባል ነገር ተሰማ እንትና ነው ዳሪዮስ ቦዲ እኮ የተናገረው ታውቂያለሽ ዳሪዮስ ቦዲ በኢትዮጵያ ቲቪ ተናገረ መንግስቱ ኃይለማርያም በዛሬው ዕለት ፈርጥጠው አገር ተመደዋል እስክስታ የሚያደርገው ማን ነበረ እሱ ደግሞ አረ ዘራፍ እያለ ነበረ እንትና ነው እሱ ማነው እዚህ አሜሪካ ያለው ልጅ ማነው ጎንደር ማነው ጥሬልኝ ስሙን አስተዋዋቂ የመድረክ አስተዋዋቂ ሚስቱን አውቃታለሁ እሷም ዘፋኝ ናት ፋንትሽ ነች እሷ ፋንትሽ ማነው የእሱ ጠፋኝ ስሙ ኦኬ እሱ ደግሞ ታማኝ ምናምን ታማኝ እሱ ደግሞ አንድ ጥይትና አንድ ሰው እያለ ነበር መንግስቱ እኮ ኦልሬዲ ወጥቷል እሱ አልገባውም ነው ገብቶታል እንደዛ ካልኩኝ ደግሞ ሊጣጣ ይሆናል ገብቶታል ግን አዝኗል ግን እሱ ሙዱ አንድ ጥቂት አንድ just kind of motivated እኮ ነጮቹን ሲያናግሩት በኢንተርቪው ሲጠይቅ ሰምተሽ ነው እሱ ዛሬ ነበር አገሬ እያለ ነው አገሬ ያ ለምን ይቆራል በትንሽ ዚምባብዌ አልገባም የዚምባብዌ መንግስት ራሱ የተቀበሉት መቀበላቸው አስወርቱ ጋር መቀበላቸው የስንት አፍሪካ መንግስት ነው ተዋርዶ የሞተ እስር ቤት የገባው ሪመምበር ኤዲ አሚንም አዜቲ መንግስቱ ባለውለታ ነው ለዚምባብዌ መንግስት ለዛ ነው የተቀበሉት ብዙ ነገር አድርጓል እሱ እነሱ እኮ በቃ መሆን አለበት ቆራርጫለሽ የሆነ ቦታ አረብ ሀገር የእንትና ደግሞ የጋዳፊ ምስኪን ነው ጋዳፊም ባለውለታችን ነው እና መንግስት ያሳቀኝ ማለት ያሳቀኝ ሳይሆን ያስደነቀኝ አስቸት ጋር አስደነቀኝ ኬንያ ላይ ቦታ ደግሞ ዘመዶቹ ሚስቱ ልጆቹ ቤት ደወልና ምን አለ እንዴ እኔ እኮ ወደ ኮሪያ እየሄድኩ ነው ሽጉጥና ጥይት ላመጣ ምን አባታችሁ ሆናችሁ ነው በኢቲቪ መንግስቱ ብሎ አይቼዋለሁ እድሜ ሰጥቶታል ዳራቢ እኔ አይገባኝም ቱ ቢ ኦነስት
እኔ አይገባኝም። ፈጭ እግዚአብሔር ነው። እኔ አይገባኝም። ታሪክ ነው። ታሪክ ነው። እንኳንም አልተዋረድም። ይኸው እሱ ደግሞ ያጠፋው ይሄ ግን እውነት ነው። ኃይለ ሥላሴን ከሽንት ቤት ስር ነው የቀረበሯቸው። እውነት ነው። እንደዛ የሚባል ነገር አለ። ኃይለ ሥላሴ ይነሳሉ ይባሉ ነበር ከሞት እና እንዳይነሱ ብሎ እና ደግሞ ሌላ ኢትዮጵያን ቅንድቡ እየገጠመ ይገዛታል። አፈሪ ብሎ ኢሳያስ ደግሞ ይገጥም ነበር ቅንድቡ። ታሪኩን ካለፈ በኋላ ነው ኢሳያስ ጀግና ነው ሪሊ። አሁን ወደ ፖለቲካ የለም። እኔ ስንት ሰዓት ነው ፖለቲካ ሜጃይ ነው። በቃ ጨዋታው አንድ ሲጋርና እንትን ብዬ ነበር። እወዳቸዋለሁ። እናወራለን። አመሰግናለሁ። ግን ዲጄን እኮ አይቼው ነበረ በስሱ ዲጄ ነበር ግን ኖ የለም ፈልጌው ነበር። ዋንዴ እደውልለታለሁ። አይ በቃ ይመጣል። እናወራለን።